የኛው የኛው ወንበዴ የኛው ዘራፊ የኛው ገዳይ የኛው ጨካኝ ከሆነ ምን ሲደረግ ይነካብናል ነበር እስካሁን ሲባል የነበረው። ግን ያው የኛው እየተባለው እየጠበበ ወደ ጎጥ ወደ ቤተሰብ ወደ ምናምን አሁን ምን ጋር ደርሷል? ማን ነው እያገተ ያለው የሚለውን ስናይ እጅግ አሳፋሪ የሆነ ቤተሰብ ውስጥ ሊገባ ትንሽ የቀረው አይነት መጥበብ ጋር እየጠበቡ ነው የመጡትና አሁን የታገተው ማርሸትን ጨምሮ ምን አይነት ኢፍትሃዊ የሆነ ነገር በሌሎች ላይ ሲያደርጉ እንደነበረ ይታወቃል። ስም ሲያጠፉ እንደነበረ ይታወቃል። ኖክ ደረስ ሲታሰሩ ሲታገቱ ስቃይ ሲፈጸምባቸው እና ማርሸት ምን ይሉ እንደነበር ይታወቃል። ስለዚህ የሰብአዊ መብት ጉዳይ ነው። እነዚህ ሰዎች ትግል ቢሆን ኖሮ ራሳቸው እንዴት ሰብአዊ መብቶችን ይጨፈልቃሉ ወይስ ሌላ የሚለውን በደንብ የሚያስጠይቅ ነበረ። እንትን ላላለ ሰው ማለት ነው፣ አይምሮ ላልተጋረደ አይኑ ላልተጋረደ ሰው በሆነ በጎጥ በሆነ ጥላቻ በምናምን አይነት ነገር እና ያስታውቅ ነበር። የሚገርም ነገር አይደለም፣ የሚያሳዝን እንጂ እየሆነ ያለው ነገር ማለት ነው። የሚጠበቅ ነገር ነው።